እንኳን ወደዚህ ቻናል በሰላም መጣችሁ። ይህ የቢኤም ትሬድስ ኦፊሻል ዩቲዩብ ቻናል ነው። የተለያዩ ከትሬድ ጋር የተያዙ ትምህርቶችን፣ ፍሪ ፈንድ አካውንቶችን፣ ሪካፖችን የምንለቅበት ቻናል ስለሆነ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ ቤተሰቡን። እሺ፣ በዛሬው ቪዲዮ የ$10 ቦነስ አካውንት እንዴት ማግኘት እንደምትችሉ እናያለን። ቪዲዮውን በደንብ ተመልከቱ። ኦኬ፣ በመጀመሪያ ሬጂስተር ነው የምናደርገው። ሬጂስተር ስታደርጉ በመጀመሪያ ፉልኔም ታስገባላችሁ። እዚህ ጋር ፉልኔም ስታስገቡ ቨሪፋይ የምታደርጉበት አይዲ ላይ ያለውን ስማችሁን የምታስገቡት፣ ምክንያቱም ቬሪፊኬሽን ስለሚጠይቅ ማለት ነው። ሁለተኛው ላይ ኤጀንት አይዲ የሚለውን ስኪፕ ታደርጋላችሁ። ከዛ ኢሜይላችሁንና ፎን ነምበራችሁን ታስገባላችሁ። ፕሮግራም ሪዋርድ የሚለው ላይ ደግሞ ጎልድ 500 GR የሚለውን ሰሌክት ታደርጉና አክሴፕት ብላችሁ ሬጂስተር የሚለውን ክሊክ አድርጉ። ከዛ ኢሜይላችሁና ፓስዋርዳችሁን ይሰጣችኋል። የፓስዋርድ ወደ ብሮከሩ ሎጊን የምታደርጉበት ፓስዋርድ ነው። ከፈለጋችሁ ቼንጅ ማድረግ ትችላላችሁ። ኮንቲኒው በሉት። ከዛ አዲስ ስለሆናችሁ ራሱ ዲሞ አካውንት ይሰጣችኋል። እዚህ ጋር ምንም የምትቀይሩት ነገር የለም። ኮንቲኒው ትሉታላችሁ። ከዛ የ10 አካውንት ይሰጣችኋል። ጌት ቦነስ የሚለውን ትነኩታላችሁ። ኮንፈርም በሉት። ከዛ ሎጊን የምታደርጉበትን ላይቭ አካውንት ፓስዋርድ ይሰጣችኋል። እዚህ ጋር ዋናው ነገር የሚሰጣችሁ ፓስዋርዶች የኤምቲ5 ሳይሆን የኤምቲ4 ፕላትፎርም ነው። ከዛ እነዚህን ፓስዋርዶች ኮፒ አድርጋችሁ ኤምቲ4 ላይ ፔስት ታደርጋላችሁ። እንደምታዩት የ10 ላይቭ አካውንት ሰጥቶናል። ትሬድ አድርጋችሁ ዊዝድሮ ማድረግ ትችላላችሁ። ትሬድ ለማድረግ ቬሪፊኬሽን ግዴታ አያስፈልጋችሁም፣ ግን ዊዝድሮ ለማድረግ ግዴታ ማንነታችሁን ቬሪፋይ ማድረግ አለባችሁ። በናሽናል አይዲ፣ በድራይቭ ላይሰንስ፣ በፓስፖርት ቬሪፋይ ማድረግ ትችላላችሁ። ለዛሬ የነበረን ቪዲዮ ይህን ይመስላል። የብሮከሩን ሊንክ ዩቲዩብ ዲስክሪፕሽን ላይ አስቀምጠንላችኋል። እዛ ላይ ታገኙታላችሁ። በተጨማሪ ቶሎ የምንለቃቸው አፕዴቶች እንዲደርሷችሁ የቴሌግራም ቻናላችንን ጆይን ማድረጋችሁን እንዳትረሱ። ዲስክሪፕሽን ላይ ታገኙታላችሁ። ፒስ አውት።